ኤሌክትሪክ ፖሎችን መስራት ትችላላችሁ የሚል ጥያቄ ነበር የቀረበልን። መጀመሪያ የቀረበልን ዲዛይን ያው አዲስ አበባ ላይ የተሰራውን ስራ ነበር። እኛ ደግሞ ያው ያለንበትም ዘርፍ ምርምር ያው ምርምር ፍላጎቱም እንትኑም ስላለን ለምን የራሳችንን ነገር አካባቢን የሚመስል ነገር ማለት ከሌላ አካባቢ የተሰራ ነገር ኮፒ ከማድረግ የሆነ የራሳችንን እሴቶች የሚያንጸባርቅ ነገር ለምን አንሰራም የሚል ሀሳብ አቀረብን። ተቀባይነት አግኝቷል። በዛ መሰረት ወደ ትግበራው ገባን። ሀረር ኮሪደር ልማት ሌላኛው መገለጫው ተብሎ ሊወሰደው የሚችለው የወጪ ቆጣቢ ነው። ወጪ ቆጣቢ ነው ስንል እንግዲህ እዚህ አካባቢ ያለውን መዋለ ንዋይ እዚህ አካባቢ ያለውን ቴክኖሎጂና ኢንዱስትሪ ለመጠቀም በጣም ጥረት አድርገናል። ለምሳሌ ያክል የመብራት ፖሎችን ስንመለከት ሌላ አካባቢ ላይ የመብራት ፖሎች በጣም ውድ ናቸው፣ በጣም ወጪ አላቸው። ግን እዚህ ሀረር ከተማ ላይ የተጠቀምናቸው የመብራት ፖሎች እዚህ አካባቢ ያለውን ኢንዱስትሪ ተጠቅመን በጣም በከፍተኛ ሁኔታ ወጪ ቆጥበን ለመስራት ችለናል። አዳዲስ ፈጠራ የታከለበት ወጪ ቆጣቢና ጥራት ያላቸው መብራቶችን እውን አድርገዋል ማለት ነው። በአሁን ሰዓት ሌላ ጊዜ እዚህ አካባቢ ጨለማን የነበረው የሰው ልጅ ወይም ደግሞ ነዋሪያችን በነፃነት የሚጓጓዝበት ሁኔታ አልነበረም። አሁን ግን መብራት ብቻ አይደለም ማለት ነው፣ ሳቢ የሆነ መብራት ከከተማዋ ውበት ጋርና ታሪክ ጋርና ባህል ጋር የሚሄድ ማለት ነው። ይህን ስራ እንድንሰራ እኛ ላይ እምነት ጥለው እምነት መጣል ብቻም ሳይሆን እኛ ምን ላይ መደረግ ያለበትን ጫና አድርገው ይህን የመሰለ ፍሬ እንድናፈራ ላስቻሉን የክልሉ ከፍተኛ አመራር ክቡር ፕሬዚዳንት አቶ ወርዲን በድሪን እንዲሁም ክብርት ወይዘሮ ሮዛ አጠቃላይ አመራሩ ማለት ነው ላደረገልን ድጋፍ ላደረገልን ትብብር ልባዊ ምስጋናችንን ማቅረብ እንፈልጋለን። ይሄ ከላይ ያስቀመጥነው ጌጥ ብናየው ከከተማው ባህልና ወጋ የሚሄድ ጌጥ ነው ማለት ነው ጌጥነቱ። ስለዚህ ይህ በጣም ለየት ያደርገዋል። ሌላው ደግሞ ከድርጅቱ ጋር በመተባበር እንዲያቀርብልን ያደረግነው ይህንን ፖል ብቻ ነው ማለት ነው። ኖርማሊ ጌጣጌጥ ስራዎች በጣም ጥቃቅን ደቃቅ ስራዎች ናቸው። በጣም የእደ ጥበብ ክህሎት የሚጠይቁ ስራዎች ናቸው። እዛ ላይ ትንሽ የነበረን ልምድ የነበረን ቆይታ ለዚህ ስራ መንገድ ጠርጎልናል ብለን እናስባለን። ኦልሞስት አብዛኛው ስራ በአውቶሜትድ ሲኤንሲ ማሽን በተደገፈ የምትፈልገውን ዲዛይን በኮምፒውተር ላይ ሰርተህ ልክ እንደ ወረቀት ህትመት በለው ብረትን እንደፈለግነው መቁረጥ እንደፈለግነው ቅርጽ ማውጣት። የገጠማውን ስራ በራሳችን ባለሙያዎች እንዲሰራ ያደረግንበትም አንድ ለየት ያደርገዋል። ከፍተኛ ውጪ ወጥቶበት ቀጣይነት እንዳይኖረው የሆነ አካል ሰርቶ አስረክቦ የሚወጣው የመብራት ስራ አይደለም ማለት ነው የተሰራው። ይህ የመብራት ስራ በሀረር ከተማ መዘጋጃ ቤት በሚገኝ የኤሌክትሪክ ዩኒት ዲፓርትመንት ውስጥ አቅማቸውን ግዢዎችን ፈጽመን በራሳችን አቅም የሰራ ነው። የሀረር ከተማ ኮሪደር ልማት በተለይ የመብራቱን ማዘመን ስራ ሙሉ በሙሉ የሚሰራው እዚህ ቦታ ነው። ዘመናዊ ማሽን አላቸው። መብራቱ ከአዲስ አበባ ወይም ከሌላ ከተማ ደግሞ የሚለየው ለጥገና አምፖል ሲቃጠል ክሬን እንዳይቸገሩ በሆነ ሲስተም ራሱ ፖሉ ዝቅ ብሎ ለመጠገን የሚያስችል አይነትም የፈጠራ ስራ አክለውበታል። ይሄ ነገር እያደገ ይሄዳል። ብዙ ከተሞች አሉ፣ እዚህ ማያ አለ። እንደሚታወቀው ሀረር ከተማ በአብዛኛው ጨለማ ነበረች። ጨለማ ደግሞ የሆነችበት ዋና ምክንያት ምንድነው ተብሎ ሲገመገም ጥገናን ለማካሄድ ለምሳሌ አንድ አምፖል ሲቃጠል ያን አምፖል እንደገና ለመመለስና ለመጠገን ክሬን ያስፈልጋል። ክሬን ደግሞ እኛ የለንም እና ክሬን ለማግኘት በጣም ስለተቸገርን ምንድነው ያደረግነው የሚታጠፍ ፖል ነው እንዲመረት ያደርግነው ማለት ነው። እና በአሁኑ ጊዜ የተመረቱት ፖሎች ራሳቸው ይታጠፋሉ፣ ይጠገናሉ። ማንኛውም ጥገና የመስመር ችግር ከሆነም የአምፖል መጠገንም ከሆነ አምፖል መመለስም ከሆነ ይመለስላቸዋል። ከዛ በኋላ ደግሞ ተመልሰው ይበራሉ ማለት ነው እና የአካባቢውን ቴክኖሎጂ መጠቀም ለጥገና አመቺ የሆኑ ፖሎችን ለመስራት ችለናል ማለት ነው። ይህ ቀጣይነትን ያረጋግጣል። ድርጅቱ ሰርቶ ወጣ ከዛ በኋላ ተበላሽ የሚባል ነገር አይገጥመንም። ራሳችን ስለሰራ ነው መልሰን ጥቃቅን ነገሮች እንኳን ቢያጋጥሙ መልሰን ገጥመን መልሰን ጠግነን ወደ ስራ ማስገባት የምንችልበት ሁኔታዎች ያሉት ነው። አንደኛ የውበትነት ወይንም ኤስቴቲክ የሚባል የጌጥነት ባህሪም አላቸው። ያምራሉ፣ አካባቢውን ያስውባሉ። ሁለተኛ ደግሞ ብርሃንም አላቸው። ሁለቱንም ባህሪ የያዘ ስለሆነ
መብራቶችን በዚህ ደረጃ ለመስራት ችለናል። የሀገር ውስጥ አቅምን ሎካል አቅምን እውቀታችንን ሎካል ያለው ሪሶርስ ለሀገር ውስጥ ልማት ለሀገር ውስጥ አገልግሎት ጥቅም ላይ እንዲውል ከማድረግ አንጻር ብዙ ፋይዳ አስገኝቷል ብዬ አስባለሁ። እንደሚባለው ከፌዴራል መንግስት ጀምሮ በክልላችንም ክቡር ፕሬዝዳንታችንም ጀምሮ ቁርጠኛ አመራር ለከተሞች መለወጥ ከተማዋን ክልሏን ለነዋሪዎች ምቹ ታሪኳን የሚመጥን ውበት፣ መብራት፣ ጽዳት እንዲኖራት የተደረገው የተሰጠው አመራር ለዚህ እንዲያበቃ አድርጎታል። እውነቱን ለመናገር የህብረተሰብ ተሳትፎ ባይኖር ኖሮ በሐረር ከተማ ላይ የተካሄደው የኮሪደር ልማት እውን ለማድረግ ይከብድ ነበር፣ ያስቸግር ነበር እና ትልቁ ማህበረሰቡ በከፍተኛ ድጋፍና እገዛ ነው ይህን ስራ ውጤታማ እንዲሆን ያደረገው። ሐረርጌ ዛሬ 2 ዓመት 1 ዓመት ተኩል 2 ዓመት ገደማ መጥቼ ነበረ። ሐረር ያኔና ሐረር ዛሬ ሁለት የተለያየ ሀገር ነው ማለት ነው። በጣም ጸድታለች፣ ግሪነሪው ይታያል፣ ቤቶች ትንሽ ሊፍት አፕ አድርገዋል እና የከተማ ቫይብ ይታይበታል። ድሮ ስለ ሐረር ሰምተን ሐረር ስንመጣ ምናየውና አሁን ደግሞ ሐረር ውስጥ ያለው መነቃቃት ለየቀል ነው። ድሮ ሐረር ስሟ ነበር ገናና እንጂ ከተማዋ አልነበረችም። አሁን ግን ለዚያ ለገነነ ስም የምትመጥን ከተማ ለመሆን እየታተረች ነው፣ ለማደግ እየተነሳች ነው። ገና ነው፣ ብዙ ስራ ይቀራል። ነገር ግን ጅማሮና ሂደቱ ደግሞ ተስፋ የሚጣልበት ነውና